ሰላም ጤና ይስጥልን። በዛሬው ጥልቅ ግምገማችን በ21ኛው ክፍለ ዘመን ስላለው የዓለም ኃይል አወቃቀር ያለን መሰረታዊ ግንዛቤ የሚፈታተን በዓለም አቀፍ ደረጃ ታዋቂ በሆኑት ምሁርና የቀድሞ የቬንዙዌላ ሚኒስቴር በሆኑት በሞይሰስ ናይም የተጻፈውን የኃይል ፍጻሜ ከቦርድ ክፍሎች እስከ የጦር ሜዳዎች ከቤተ ክርስቲያናት እስከ መንግስታት ኃይል ለምን እንደ በፊቱ እንዳልሆነ The Indo Power from Boardrooms to Battlefields and Church to States Why Being in Charge Isn't What It Used to Be የተሰኘውን መጽሐፍ እንመለከታለን። መልካም ቆይታ። የመጽሐፉ ዋና መልእክት በዘመናችን ኃይል በመበስበስ ወይም ዲኬይንግ ላይ ነው የሚለው ነው። ይህ ማለት እንግዲህ ኃይል ከምድረ ገጽ ጠፍቷል ማለት አይደለም። ይልቁንም ኃይል ከዚህ በፊት ከነበረው ይልቅ ለማግኘት ቀላል፣ ለመጠቀም ከባድና ለማጣት እጅግ በጣም ቀላል ሆኗል ማለት ነው። ይህ መሰረታዊ ለውጥ መንግስታትን፣ ግዙፍ ኮርፖሬሽኖችን፣ የጦር ኃይሎችን፣ የሃይማኖት ተቋማትንና በአጠቃላይ በኃይል ላይ የነበሩትን ሁሉንም አካላት ይመለከታል። መጽሐፉ ይህ የኃይል መበስበስ ለምን እንደተከሰተ ወይም እየተከሰተ እንደሆነና ለወደፊት ዓለማችን ምን ትርጉም እንዳለው በጥልቀት ይተነትናል። የኃይል መበስበስ ማብራሪያ። ሦስቱ አብዮቶች። ጸሐፊው ናይም እንደሚለው ባህላዊው ከላይ ወደ ታች የሆነው የኃይል መዋቅር እንዲሸረሸር ያደረጉት ሦስት ዋና ዋና የዓለም አቀፍ ክስተቶች ናቸው ይላል። አንደኛ፣ የብዛት አብዮት the more revolution። ይህ የሚያመለክተው በዓለም ላይ ያለው የሁሉም ነገር ቁጥር መጨመር ነው። ተጨማሪ ሀገራት፣ በቀዝቃዛው ጦርነት ማብቂያ የሀገራት ቁጥር በከፍተኛ ሁኔታ ጨምሯል። ይህም ዓለም አቀፍ ፖለቲካን የበለጠ ውስብስብ አድርጎታል። ተጨማሪ ኩባንያዎች በግሎባላይዜሽን ቴክኖሎጂ አማካኝነት ከትናንሽ ስታርታፖች እስከ ግዙፍ ዓለም አቀፍ ኮርፖሬሽኖች ድረስ የኩባንያዎች ቁጥር ጨምሯል። ተጨማሪ የፖለቲካ ፓርቲዎች፣ ተጨማሪ መንግስታዊ ያልሆኑ ድርጅቶች NGOs፣ ተጨማሪ የሚዲያ ተቋማት አሉ። ይህ እንግዲህ በብዛት መጨመር የውድድር ሜዳውን በጣም የተጨናነቀ ያደርገዋል። አንድ መንግስት ወይም አንድ ኩባንያ ብቻውን ገበያውን ወይም የፖለቲካውን መድረክ መቆጣጠር ከባድ ይሆንበታል ማለት ነው። ኃይል በብዙ ተዋናዮች መካከል ይበታተናል። የእንቅስቃሴ አብዮት the mobility revolution። ይህ ደግሞ ሰዎች፣ ዕቃዎች፣ ገንዘብና ሐሳቦች ድንበርን ተሻግረው በቀላሉ የመንቀሳቀስ ችሎታቸው መጨመርን ይመለከታል። የሰዎች እንቅስቃሴ፣ ስደት፣ ቱሪዝም እና የንግድ ጉዞዎች ከመቼውም ጊዜ በላይ ጨምሯል። የገንዘብ እንቅስቃሴ በቢሊዮኖች የሚቆጠር ዶላር በአንድ ሰከንድ ውስጥ ከአንዱ ዓለም ጫፍ ወደ ሌላኛው መንቀሳቀስ ችሏል። የሐሳብ እንቅስቃሴ፣ ኢንተርኔትና ማኅበራዊ ሚዲያዎች አንድ ሐሳብ ጥሩም ይሁን መጥፎ በቅጽበት በዓለም ዙሪያ እንዲሰራጭ አስችለዋል። ይህ እንቅስቃሴ አብዮት እንግዲህ ለመንግስታት የሀገራቸውን ሕዝብ ወይም ኢኮኖሚ መቆጣጠር በጣም ከባድ ያደርግባቸዋል። ለኩባንያዎች ደግሞ የኩባንያቸውን ወሰን ማስጠበቅ አስቸጋሪ ያደርገዋል። የአስተሳሰብ አብዮት the mentality revolution። ይህ በዓለም ዙሪያ ያሉ ሰዎች በአመለካከታቸውና በሚጠብቁት ነገር ላይ የመጣውን መሠረታዊ ለውጥ ያመለክታል። በትምህርት መስፋፋትና በመረጃ በቀላሉ መገኘት ምክንያት ሰዎች ከዚህ በፊት ለባለሥልጣናትና ለባህላዊ የኃይል ተቋማት የነበራቸው ተገዥነት ትተውታል። ሰዎች የበለጠ ጥያቄ ይጠይቃሉ፣ መብታቸውን ይጠይቃሉ እና መሪዎቻቸው ላይ ያላቸው አመኔታም ቀንሷል። ይህ የአስተሳሰብ ለውጥ እንግዲህ መሪዎች ሕዝብን በኃይል ወይም በባህላዊ ሥልጣን ብቻ ለመግዛት እንዳይችሉ አድርጓቸዋል። እስቲ መጽሐፉ የሚጠቅሰው አንዳንድ ምሳሌዎችን እንይ። ናይም እነዚህ ሦስት አብዮቶች በተጨባጭ ምሳሌዎችን ያስረዳል። በጦርነት ከዚህ በፊት የጦርነት ኃይል የሚለካው በትላልቅ ጦር ኃይሎችና በታንክ ብዛት ነበር። አሁን ግን ጥቂት ሰዎች ያሉት የአሸባሪ ቡድን በርካሽ ድሮኖች አማካኝነት የአንድን ሀገር ጦር ሊፈታተን ይችላል። በቢዝነስ እንደ ኮዳክ ያሉ ግዙፍ ኩባንያዎች እንደ ኢንስታግራም ባለ ትንሽ ስታርታፕ ከገበያ ውጭ ሊሆኑ ይችለዋል። በማኅበራዊ ሚዲያ የተቀሰቀሰ የሕዝብ ንቅናቄ ለብዙ አስርት ዓመታት የገዛን መሪ ከሥልጣን ሊያወርድ ችሏል። የዚህ ኃይል መበስበስ እንድምታው ምንድን ነው ካላችሁ፣ አሉታዊ ጎኑን ስናይ ዓለም የበለጠ ትርምስ የበዛበት፣ ለመገመት የምትከብድና ለማስተዳደር አስቸጋሪ ትሆናለች ማለት ነው። አዎንታዊ ጎኑን ደግሞ ስናይ ለውጥ ለማምጣት ቀላል ሆኗል። አዳዲስ ሐሳቦች፣ አዳዲስ ተዋናዮች እና የማኅበራዊ ንቅናቄዎች የድሮውን ሥርዓት ለመፈታተን ዕድል አግኝተዋል። ይህም የበለጠ ፈጠራን፣ ግልጽነትና ተጠያቂነትን ሊያመጣ ችሏል። እንግዲህ ማጠቃለያ ስናይ የኃይል ፍጻሜ የተሰኘው መጽሐፍ የአንደኛውን ክፍለ ዘመን የፖለቲካ፣ የኢኮኖሚና የማኅበራዊ መዋቅር ለመረዳት የሚያስችል አዲስ መነጽር ይሰጠናል ማለት ነው። ይህም እየጠፋ ሳይሆን ባህሪውን እየቀየረ መሆኑን ያስተምረናል። በዛሬው ዓለም ውስጥ ኃይል መያዝ ብቻውን በቂ አይደለም።
ኃይልን በፍጥነትና በብልጠት መጠቀም እንዲሁም ሊያጡት እንደሚችሉ ተገንዝቦ መስራት ያስፈልጋል። ይህ መጽሐፍ እንዴት መሪ መሆን ይቻላል የሚል መመሪያ ሳይሆን የምንኖርበትን ዓለም ውስብስብ ተፈጥሮ የሚተነትን ጥልቅ ዳሰሳ ነው። መሪዎች፣ ፖሊሲ አውጪዎችና በዙሪያቸው ስላለው ዓለም ጥልቅ ግንዛቤ እንዲኖራቸው ለሚፈልጉ ሁሉ ወሳኝ የንባብ ምንጭ ነው። የኃይል መበስበስን የሚያስከትሉት 3 ዋና ዋና ዓለም አቀፍ ነጥቦች። የብዛት አብዮት the more revolution በዓለም ላይ ያሉ ተዋናዮች፣ አገራት፣ ኩባንያዎች፣ ፓርቲዎች ቁጥር በከፍተኛ ሁኔታ መጨመሩ ኃይል በብዙዎች መካከል እንዲበታተንና የአንድን ተዋናይ የበላይነት እንዲቀንስ አድርጓል። በዓለም ዙሪያ ያሉ ሰዎች በአመለካከታቸው ላይ ያመጡት ለውጥ ለባለሥልጣናትና ለተቋማት የነበራቸውን ተገዥነት በመቀነስ መሪዎች በቀላሉ እንዳይገዙ አድርጓቸዋል። እንግዲህ ይሄን ይመስላል የዛሬው መጽሐፍ ግምገማ። መጽሐፉን ሙሉን አግኝታችሁ ማንበብ እንዳትረሱ እያልን ኮሜንት፣ ሼር፣ ላይክ፣ ሰብስክራይብ እንዳይረሳ። እናመሰግናለን።